ህይወታችን እኛ የሰጠናት ዋጋ ነው የምትከፍለን። ሰዎች የሚያከብሩን እኛ ራሳችን ባከበርነው ልክ ነው። ሰው ዛሬ ከሌለን ነገ የለም፣ ነገ የለንም። ዛሬ ነው የምንኖረው። ስለዚህ ዛሬ ፖዚቲቭ ሆነ መኖር ነው። ሰላም የማፊ ሚዲያ ቤተሰቦች፣ ፖድካስታችን ጀምሯል። ፖድካስቱ መልካም የሆነ ሀሳብ እንደሚሆን ተስፋ አደርጋለሁ። አንድ ነገር ነው ዛሬ የማወራችሁ። ሰላም ፍቅር ከእናንተ ጋር ይሁን። ማፊ ሚዲያ እንደሚታወቀው ማፊ ሚዲያ የሚያቀርብላችሁ ምንድነው? ኤክስፒሪየንስ ሼር ማድረግ ነው። አዳዲስ ነገሮችን ሼር ማድረግ ነው። ኮንሲስተንስ ባለው መልክ ለመስራት ግን እየተጋን ነው። ሰው እናንተ ከኛ ጋር ሆኑ። ከኛ ጋር የምትሆኑ ግን ሰብስክራይብ በማድረግ ነው። ሰብስክራይብ እታች አለች፣ ግን ለምንድን ነው ሰብስክራይብ ማድረግ? የዛሬ ፖዚቲቭ አቲቲዩድ ነው። ልክ ፖዚቲቭ አቲቲዩድ ህይወት ነው። ፖዚቲቭ አቲቲዩድ መልካም አስተሳሰብ የራሳችን ህይወት ነው። እኛ የምንኖራት ህይወት ነው። ማንም ሰው ሊኖርልን የማይችል ዛሬን የምንኖረው የዛሬ ብቻ ዛሬ የምንገኝበት እኛ ሰው ዛሬ ከሌለን ነገ የለም፣ ነገ የለንም። ዛሬ ነው የምንኖረው። ስለዚህ ዛሬ ፖዚቲቭ ሆነ መኖር ነው። ኔጌቲቫችን ነገ ነው። አናቃትማ ነገ ስለማናቅ ሰው ፖዚቲቭ ለምን ፖዚቲቭ አቲቲዩድ እንዲኖረን በደንብ ያስፈልጋል። ሰሌክትድ የሆነ ሀሳብ በስት የሆነ ሀሳብ ከማን ያስፈልጋል? ከእናንተ ያስፈልጋል፣ ከኔ ያስፈልጋል፣ ከኛ አካባቢ ያለው ሰዎች ያስፈልጋል። ፖዚቲቭ አቲቲዩድ ሲኖረን ህይወት ይኖረናል። ህይወት ይኖረናል። ህይወታችን የራሳችን ላይፍ ነው። ውሸት ወይም ደግሞ ኔጌቲቭ ሀሳብ ያለ እውነት አይደለም። ኔጌቲቭ ሀሳብ ያለ ወደ ራሳችን የሚመለሰን የመጀመሪያ ፖዚቲቭ ነው። ለምሳሌ ፖዚቲቭ አስተሳሰብ ያሉ ሰዎች፣ መልካም አስተሳሰብ ያሉ ሰዎች ለራሳቸው ሲሉ ነው እንጂ ለእኛ ነው ወይም ደግሞ ለሌላ ሰው ብሎ አይደለም። ሰው ይሄ ምን ያደርጋል? ኖርማሊ እኛን ያሳድጋል። ሃው እንዴት አድርጎ ሊያሳድገን ይችላል? የመጀመሪያ በጎላችን ፎከስ እንዲኖረን ያደርጋል። ፎከስ ኦን ዩር ጎል የሚል ሀሳባችን፣ አስተሳሰባችን ጎላችን ላይ ፎከስ እናደርጋለን። የዛሬ 5 ዓመት ምን አይነት ካምፓኒ እንዲኖረኝ ነው የምፈልገው? ዛሬ አንድ ብዬ ካምፓኒ ጀምሬያለሁ። ስለዚህ ይሄ ካምፓኒ፣ ይሄ ድርጅት፣ ይሄ ቢዝነስ እንዴት ነው ማደግ የሚችለው? ስለዚህ ፖዚቲቭ ሀሳብ ካለ ኔጌቲቭ ሀሳብ ይሄ እኮ ገና ነው፣ እንዴት ሊያድግ ይችላል? እናንተ በብዙ ነገሮች አላደግም፣ ብዙ ሰብስክራይብ የለህም ካሉን አላድግም። ወይም ደግሞ ስላሉኝ ሳይሆን እነሱ ባሉ እኔ የምከተላቸው ወይም ደግሞ የምቀበላቸው ከሆነ አላድግም። አስተሳሰብ የሌላቸው ሰዎች ወደ ታች ይጎትቱናል። ፎከስ እንዳናደርግ ያደርጉናል። ጎላችን ላይ፣ አስተሳሰባችን ጎላችን ላይ እንዳናይ ያደርጉናል። መጨረሻችን እንዴት ነው የምለውን በደንብ ያሳዩናል። እና ገና የዛሬ 5 ዓመት 2 ዓመት 3 ዓመት ብለን ያስቀመጥነው በ3 ሰዓት በ2 ሰዓት በ1 ሰዓት ውስጥ ያስጋጩብናል፣ ያስቆሙብናል። እንዳይሆን ይሄኛው እንዳይሆን ምን እናደርጋለን? መልካም አስተሳሰብ በኢንቫይሮንመንት ውስጥ መፍጠር ነው። አካባቢያችን ላይ ሀሳብ በእኛ ዙሪያ የሚፈጠር የሚበዛ ከሆነ ምን እናደርጋለን? ሪሙቭ እናደርጋለን። አቮይድ ማድረግ ነው። ያ ነው የሚያመጣ ትልቅ የሚያደርገን። ለምሳሌ ሁሌ ኔጌቲቭ የሚያስብ ሰው፣ ሁሌ አስተሳሰቡ የማይረባ ወይም ደግሞ ተስፋ የሚያስቆርጥ ከሆነ ጎል አይኖረውም። ቪዥን፣ ሚሽን ምንም አይኖረውም። ቢኖረውም መተግበር የለም። ያለ ስራ ደግሞ ጎል፣ ያለ ስራ ደግሞ ቢዝነስ፣ ያለ ስራ ደግሞ ካምፓኒ አይኖርም። የኛ ካምፓኒ፣ የኛ ቢዝነስ፣ የኛ ህይወት ያንን ነው የምናየው። መልካምን ይፈልጋል።
መልካም አስተሳሰብ እንፈልጋለን። ዛሬ ልትከስረ ትችላለህ፣ ነገ ደግሞ ትርፍ እንደምታገኝ ታውቃለህ። የዛሬ ድካም ለነገ ደግሞ ህይወት ይሆናል። ዛሬ ያጣኸው ነገ እንደምታገኝ ታውቃለህ። ይሄ ፖዘቲቭ አስተሳሰብ ነው። ማንም ሰው ያገኛል ያጣል፣ ማንም ሰው ይወድቃል ይነሳል። ስለዚህ አንድ ሁለት ብለን መረባበድ ስንጀምር መሮጥ እንችላለን። መሮጥ ከቻለኛ ብዙ ነገሮችን አልፈን ሄደናል ማለት ነው። ያንን ነው በደንብ የምናየው። ፖዚቲቭ አስተሳሰብ ወይም ደግሞ መልካም አስተሳሰብ የምንለው አንዱ ይሄንን ነው። ጎላችን ላይ ፎከስ እንዲኖረን ያደርጋል። ስራዎቻችን ላይ ብቻ ፎከስ እናደርጋለን፣ ስለ ሰዎች አይደለም። ሰዎች እንዲወዱን፣ ሰዎች እንዲጠሉን፣ ሰዎች እንዲከተሉን አይደለም፣ ወይም ደግሞ ሰዎች እንዲወድቁ አይደለም። እኛ ስራዎቻችንና ስራዎቻችን ብቻ። ህይወታችን እሱ ነው፣ እውነታ እሱ ነው። ሰዎች በገመቱን፣ ሰዎች ባስቀመጡን መልክ አይደለም እኛ የምንገኘው። ወይም ደግሞ ሰዎች ቢከፍሱ፣ ሰዎች ቢያስቀምጡ እንዴት ነው የሚያዩ የሚለው ነገሮች በደንብ ማየት ያስፈልጋል። ዛሬ ብቻ መልካም ሆነን፣ አሁን ብቻ መልካም ሆነን፣ ነገ ብቻ መልካም ሆነን፣ የሆነ ቀን ብቻ መልካም ሆነን፣ የሆነ ሰዓት ብቻ መልካም ሆነን አይደለም። መልካም ማለት ነው መልካምነትን የምትገልጸው ህይወት ውስጥ ነው፣ ሁሌ ነው፣ ቀጣይነት ያለው መሆን አለበት። ሌላኛው ለራሳችን ዋጋ መስጠት። ህይወታችን እኛ የሰጠናት ዋጋ ነው የምትከፍለን። የመጨረሻዋ እኛ ያስቀመጥናት ዋጋ ናት። ይሄን ያክል ዋጋ አስቀምጠን እኛ የምናገኘው ምንድን ነው? የራሳችን። ሰዎች የሚያከብሩን እኛ ባስቀመጥነው ነው። ሰዎች የሚያከብሩን እኛ ራሳችን ባከበርነው ልክ ነው። ለራሳችን ዋጋ የሰጠነው ሰዎች ይገመቱ። ምን ያደርጋል ታዲያ? ምን ያገናኘ ከፖዚቲቭ ጋር እናድርግ? ሁሌ ለራሳችን ዋጋ ካልሰጠነ ሰዎች ወደ ታች ያደርጉናል፣ ወይም ደግሞ የበታችነት እንዲሰማን ያደርጉናል። እኛ በሰጠነው ዋጋ ነው። ስለዚህ ምን እናደርጋለን? እኛ የበታችነት ስሜት ስለማንችል ያንን ሪሙቭ ለማድረግ ኔጌቲቭ አቲቲዩድ ይፈጠረናል እኛ ውስጥ እናደርጋለን። ከዛ ውስጥ መውጣት እንፈልጋለን። በምን? ሰዎቹን በማሸነፍ። በምን? በፖዚቲቭ አይሆንም። ያንን ለማድረግ ፖዚቲቭነት የለበት ሀሳብ። ኔጌቲቭም ቢሆን ሰዎቹ ያሰቡትን ሀሳብ እንዲለቁ ነው የምናደርጋቸው። ያንን ነው የኛ ችግር። ያኔ ነው የሚመጣው። ለዛ ነው ምን ማንፈልገው እኛ የምንኖረው። ማንም ሰው አይኖረንም። ማንም ሰው አይኖረንም። እኛ ራሳችን ነው የምንኖረው። ለዛ ነው ፖዚቲቭ አቲቲዩድ የሚያስፈልገን። ህይወታችንን በዚህ ነው ማደግ ያለብን። በዚህ ነው ህይወታችን መቀየር ያለብን፣ ማስተካከል ያለብን፣ ማሳደግ ያለብን። ለዛ ይህ የማፊ ሚዲያ የመጀመሪያ ፖድካስቱ አይደለም፣ ነገር ግን ራን ማድረግ የጀመርነው በቅርብ ስለሆነ፣ ስለዚህ ማፊ ሚዲያ ሁሌ ኤክስፒሪንስ ሼር ማድረግ ያወቅነውን ያየነው ህይወታችንን ለእናንተ ሼር የምናደርግበት። ውድ ተመልካቾቻችን የዛሬ ሀሳብ ይሄን ነው። ፕሊዝ ሁላችንም መልካም አስተሳሰብ እንዲኖረን። አዲስ ከሆናችሁ ግን ሰብስክራይብ አድርጉልን፣ ሼር አድርጉ። አሁን ፕሮሞት የምናደርገው ስራዎች አዳዲስ ነገሮችን እንዴት ነው የምንሰራ? ስለዚህ አዳዲስ ነገሮች ለእኛና ለልጆች ለወጣቶች የሚሆኑ የሚገራርሙ ፕላትፎርሞች አሉ። እነዚህ ፕላትፎርሞችን በደንብ አልተጠቀምንም። ሚዲያ ፐርሰንታችን አሁን ትንሽ ነው፣ እኛ ግን የተጠቀምንበት ወይ ሌላ ስለሆነ ነው። ስለዚህ ለምን ለቢዝነስ አንጠቀምም?
ስለዚህ ያንን በደንብ እናያለን። ከወደዳችሁት ላይክ አድርጉልኝ። በቅርብ አዘጋጅላችኋለሁ ሙሉ ዲጂታል ማርኬቲንግ የምለው። ዲጂታል ማርኬቲንግ ማለት ሙሉ ህይወታችን ዲጂታል እየሆነ ነው። አይ ቲንክ። አመሰግናለሁ። ደህና ሁኑ።